የአምላካችን እግዚአብሔር ስም የተባረከ ይሁን። ተባረኩላችሁ። ጌታ ረድቷችሁ የመጣችሁ ዘፍጥረት ምዕራፍ 14 ከቁጥር 14 እስከ 24 ያለውን እናነባለን። ዘፍጥረት 14 ከ14 እስከ 24 እናነባለን። ሁላችሁም ካወጣችሁ ታነባሉ። ዘፍጥረት ምዕራፍ 14 ከቁጥር 14 እስከ 24 በጌታ በኢየሱስ ስም አነባለሁ። አብርሃምም ወንድሙ እንደተማረከ በሰማ ጊዜ በቤቱ የተወለዱትን 318 ብላቴኖቹን አሰለፈ። ፍለጋቸውንም ተከትሎ እስከ ዳን ድረስ ሄደ። ብላቴኖቹንም ከፍሎ በሌሊት እርሱ ከባሪያዎቹ ጋር ወረደባቸው፣ መታቸው። በደማስቆ ግራ እስካለችውም እስከ ሆባ ድረስ አሳደዳቸው። ከብቱንም ሁሉ አስመለሰ። ደግሞም ወንድሙን ሎጥንና ከብቶቹን ሴቶቹንና ሕዝቡን ደግሞ መለሰ። ከሎዶጎምርንና ከእርሱ ጋር የነበሩትን ነገስታት ወቅቶ ከተመለሰ በኋላ የሰዶም ንጉሥ የንጉሥ ሸለቆ በሆነ በሴቡ ሸለቆ ሊቀበለው ወጣ። የሳሌም ንጉሥ መልከጼዴቅም እንጀራንና የወይን ጠጅን አወጣ። እርሱም የልዑል እግዚአብሔር ካህን ነበረ። ባረከውም። አብርሃም ሰማይና ምድር ለሚገዛ ለልዑል እግዚአብሔር የተባረከ ነው፣ ጠላቶችን በእጅ የጣለልህ ልዑል እግዚአብሔርም የተባረከ ነው አለውም። አብርሃምም ከሁሉ አስራትን ሰጠው። የሰዶም ንጉሥም አብርሃምን ሰዎቹን ስጠኝ፣ ከብቱን ግን ለአንተ ውሰድ አለው። አብርሃምም የሰዶምን ንጉሥ አለው፣ ሰማይና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌአለሁ። አንተ አብርሃምን ባለጠጋ አደረግኩት እንዳትል፣ ብላቴኖቹ ከበሉት በቀር ከእኔ ጋር ከሄዱትን ድርሻ በቀር ፈትልም ቢሆን የጫማ ማዘቢያም ቢሆን ለአንተ ከሆነ ሁሉ እንዳልወስድ አውናንና ኤስኮልን መምሬም እነርሱ ድርሻቸውን ይውሰዱ ይላል። የመልእክቴ ርዕስ አስራትና የጌታ እራት የሚል ነው። ዛሬ የምንነጋገርበት ሁለት የተለያዩ ሀሳቦች ናቸው። ዛሬ አንደኛውን እንነጋገራለን። ጌታ ደግሞ ጊዜ ይሰጠን፣ ሁለተኛውን ሌላ ጊዜ እናያለን። አስራት የሚለውን ሀሳብ ዛሬ ለማየት እንሞክራለን። መጽሐፍ ቅዱስ ስለ አስራት ምንድን ነው የሚነግረን? እዚህ ክፍል ላይ አብርሃም የወንድሙ ልጅ ሎጥ በተማረከ ጊዜ ኮሎዶጎምር የሚባል የአሕዛብ ንጉሥ ነው። ወደ 5 የሚሆኑ ነገስታቶች ሊዋጉ 4 ነገስታትን ወጥተው ያልቻሉበት የተሸነፉበት አብርሃምና ሎጥ ምዕራፍ 13 ላይ ከተለያዩ በኋላ ተማርኮ እንደሄደ ይነግረናል። ከላይ ስናነበው ማለት ነው። ሙሉን ሀሳቡ ስታነቡ የአብርሃም የወንድም ልጅ ሎጥ የተማረከበት የእሱ የሆነው ነገር ሁሉ የተማረከበት ክፍል ነው። በዚህን ጊዜ አብርሃም ዝም እንዳላለ ሊረዳውና ሊያግዘው እንደተንቀሳቀሰ ከተመለሰ በኋላ ያለውን ታሪክ ነው የምናገኘው። አብርሃም ሲጠራ ዘፍጥረት ምዕራፍ 12 ላይ ነው። አብርሃምን እግዚአብሔር ሲጠራ በእግዚአብሔር አሰራር ውስጥ እግዚአብሔር ያየው አንድ ህዝብ አለ። የእግዚአብሔር ህዝብ ተብሎ የሚጠራውን ህዝብ እግዚአብሔር በአንድ ሰው የጀመረበት፣ በሌላ አማርኛ መውጣት የሆነለት ነው። አብርሃም ከነበረበት ከቤተሰቦቹ ከሀገሩ ከባዕድ አምልኮ ተጠርቶ የወጣ ሰው ነው። አብርሃም ሲጠራ እግዚአብሔር የሚያየው ነገር ነበር። ብዙ ህዝብ ነበረ። በአዲስ ኪዳን ስንመጣ ክርስቶስ ኢየሱስ በጴጥሮስ በሚባል አለት ላይ ቤተክርስቲያንን እሰራታለሁ ብሎ የተናገረበት ምን ማለት ነው? እግዚአብሔር ብዙ ህዝብ ካየ በኋላ በዛ ህዝብ ላይ የራሱን አሰራር ሊሰራ ፕሮግራም ሲያወጣ አንድ ሰው መውጣት በመጥራት የጀመረበት ክፍል ነው። ዘፍጥረት ምዕራፍ 12 ላይ ምን እያልኳቸው? አብርሃም ሲጠራ ቤተክርስቲያንን የሚያሳየን ፊገር ነው ማለት ነው። በብሉይ ኪዳን አብርሃም እንዴት የተጠራው፣ በኋላ ደግሞ ክርስቶስ ኢየሱስ መጥቶ በአዲስ ኪዳን ቤተክርስቲያን እንዴት ነው የመሰረተው ስንል ተመሳሳይ ነገር እናገኛለን። እግዚአብሔር መጽሐፍ ሲናገር በግሪክ ታውቃላችሁ ኤክሌዥያ ማለት ነው። ቤተክርስቲያን ማለት ኤክሌዥያ ማለት ኮልድ አውት ማለት ነው። ተጠርተው የወጡ ማለት ነው። ታሪኩን በደንብ እስከምገባበት ድረስ ያለው ነገር እንዲያያዝላችሁ ነው። ተጠርተው የወጡ ማለት ነው። ኤክሌዥያ ማለት ኮልድ አውት ማለት ነው። አብርሃም ተጠርቶ የወጣ ሰው ነው። በኋላ ጌታ ኢየሱስ መጣና ማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ 19 ላይ ጴጥሮስን ጠራና በተመሳሳይ መንገድ ምን አለ? ከአገር ከዘመዶች ከአባት ቤት ውጣ አለው። እኔ ወደማሳይ ምድር አብርሃምን ውጣ አለው። ጌታ ኢየሱስ መጣና ጴጥሮስን ሰዎች የሰው ልጅ ማን እንደሆንክ ይላሉ የሚል ጥያቄ ጠየቀ። ጌታ ኢየሱስ ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ወደ ፊልጶስ ቂሳሪያ ገባ። ፊልጶስ ቂሳሪያ የነ እንድርያስና የነ ጴጥሮስ ሀገር ነው። ወደ ገዛ ሀገራቸው ገባ። ከአሕዛብ ምድር አገልግሎቱን ጨርሶ ወደ ኢየሩሳሌም መጣና ልክ ሀገራቸው በደረሰ ጊዜ ይህን ጥያቄ ጠይቃቸው። አስቀድሞ አልጠይቃቸው። ሀገራቸው ከገባ በኋላ ጌታ ኢየሱስ አንድ ፕሮግራም አለው ማለት ነው። ሊያስወጣቸው ፈልጓል። የሰውን ልጅ ሰዎች ማን ነው የሚሉት የሚል አጠቃላይ ጥያቄ ጠየቀ። እግዚአብሔር ሲጀምር ከላይ ጀመረ። አብርሃም ጋር ሲመጣ የጠየቀው ከአገርህ ውጣ ከሰፊው፣ ከዛ ከሀገር ደግሞ አጠበበውና ከዘመዶች ውጣ፣ አጠበበውና ከአባት ቤት እኔ ወደማሳይ ምድር ውጣ አለው። ጴጥሮስ ጋር መጣና ጌታ ኢየሱስ
ሰዎች የሰው ልጅ ማን እንደሆነ ይሉታል የሚል ጥያቄ ሲጠይቅ ስምዖን ጴጥሮስ የመለሰው አንዳንዶቹ አንተ መጥምቁ ዮሐንስ ነህ፣ ቅድመታችን ዓለም ስታጸልይ መጥምቁ ዮሐንስ ነህ። ብዙዎቹ መጥምቁ ዮሐንስ ነው ብለው ስለሚያስቡ ማለት ነው። ሰው ከሞተ በኋላ ድጋሚ ይመጣል ስለሚሉ የሄሮድስ ከተማም ስለሆነ መጥምቁ ዮሐንስ ነው የሚል ነው አጠቃላይ ሀሳቡ ማለት ነው። ከተማው ላይ ያለው ብዙ ድምፅ መሲህ እንደሆነ አያውቁም። አንተ መጥምቁ ዮሐንስ ነው። አንዳንዶቹ ደግሞ ኤልያስ ነው ይሏል። በተወሰነ መልኩ ደግሞ ኤልያስ ድጋሚ ይመጣል የሚል ነገር ስለነበረ ጠበብ ሲል ደግሞ አንዳንዶቹ ኤልያስ ነው፣ ደግሞ ውስን አሉ ደግሞ ኤርሚያስ ነው እንደው ከነቢያት አንዱን የሚፈጸምለት የሚሉ። በተመሳሳይ መንገድ አብርሃምን ከአገር ከዘመዶች ከአባት ቤት ውጣ ሲለው ስምዖን ጋር መጣና አንተ የሰው ልጅ ማን ነው የሚሉት መጥምቁ ዮሐንስ ይሉታል፣ ከውጭ ደግሞ ጠጋ ሲል ኤልያስ ይሉታል፣ ደግሞ ጠጋ ሲል ኤርሚያስ ይሉታል። በተመሳሳይ መንገድ በብሉይ ኪዳን ከስፍራ ነበር የሚወጣው፣ ከቦታ ይወጣል፣ ከሀገር ይወጣል፣ የሚታይ ምድራዊ ነገር ነው። በአዲስ ኪዳን ደግሞ ጌታ ኢየሱስ ቤተክርስቲያን ሲመሰረት በአስተሳሰብ ነው የሚያስወጣው። ካለው አመለካከት ሰዎች ወይም ምድር ወይም አካባቢ ቤተሰቦቻችን ከሚሉት ስለ ክርስቶስ ኢየሱስ ከሚሰጠው ሀሳብና አስተያየት መውጣት ማለት ነው። ተመሳሳይ ነገር አስወጣና ቤተክርስቲያን በአንተ ላይ መሰረታለሁ። አብርሃም ሲጠራ ስሙ አብርሃም ነበረ፣ አልተቀየም። ሰምቶ አይቶ ከወጣ በኋላ ምዕራፍ 17 ላይ አንተ አብርሃም ሆነ አትቀጥልም፣ በአንተ ብዙ አሕዛብ ስለማይ የአሕዛብ አባት ስለምትሆን አብርሃም እልሃለሁ አለ። ስምዖንን ቀየረለት። አንተ ስምዖን ሳትሆን ከዚህ በኋላ ጴጥሮስ ናት። ተመሳሳይ ነገር አመጣ። እንደገና ሲጠራቸው ካያችሁ ካስወጣው በኋላ ታላቅ ሕዝብ አደርጋለሁ አለ አብርሃምን። ከወጣ በኋላ ታላቅ ሕዝብ አደርጋለሁ፣ ለበረከት አደርጋለሁ፣ በአንተ አሕዛብ ይባረካሉ። ከባረከው በኋላ ደግሞ የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ። ስምዖን ጋር መጣና ምን አለው? በዚህች ዓለት ላይ ቤተክርስቲያኔን እሰራታለሁ፣ ታላቅ ሕዝብ አደርጋለሁ። እኔ ማደርግ እኔ የምሰራው። ስምዖን ጋር መጣና እኔ ቤተክርስቲያኔን እሰራታለሁ። ካስወጣ በኋላ መስራት አለ። ከሰራ በኋላ ደግሞ በእኛ ይጠቀምብናል። ምን ማለት ነው? የሚረግሙን እረግማለሁ፣ የሚባርኩን እባርካለሁ፣ ከአንተ ጋር እሰራለሁ ማለት ነው። ስምዖን ጋር መጣና በምድር የምታስረው በሰማይ ይታሰራል፣ የምትፈታው እኔ ከአንተ ጋር እሰራለሁ። ስትፈታ እፈታለሁ፣ ስታስር አሳሉ። አብርሃም ጋር መጣና የሚረግሙን እረግማለሁ፣ የሚባርኩን እባርካለሁ። በአጭር አማርኛ እዚህ ክፍል ላይ የምናገኘው አብርሃም የቤተ ክርስቲያን መመስረት እንደ ጥላ አድርጋችሁ ማየት ይሻላችሁ። ዕብራውያን ምዕራፍ 11 ላይ ካያችሁ አብርሃም ይህን ተስፋ በተቀበለ ጊዜ ስንዝር ርስት አላገኘም። ነገር ግን በእምነት ታዞ ሲወጣ አብረውት ከሚወርሱት ከይስሐቅና ከያዕቆብ ጋር በድንኳን ተቀመጠ። ለምን በድንኳን ተቀመጠ? ዕብራውያን ጸሐፊ ሲነገር ወደፊት የሚመጣት እግዚአብሔር የሰራት እውነተኛ የሆነች እግዚአብሔር የፈጠራት መሰረት ያላትን ከተማ አይቷል። ማናት ያቺ መሰረት ያላት ከተማ ማናት ስንል ጳውሎስ ለጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ነገረው። ቶሎ እመጣለሁ ወደ አንተ፣ ምናልባት ከዘገየው ግን በእግዚአብሔር ቤት ማደሪያ እንዴት እንደምትሆኑ እነግርሃለሁ። እሱም የእውነት መሰረትና አምድ ያለው የእግዚአብሔር ቤት ቤተ ክርስቲያን ናት ይላል። መሰረት ያላት ቤተ ክርስቲያን አብርሃም ያይ ነበር። ምናልባት ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 8 ላይ አብርሃም እኮ ቀኔን አየና ደስ ያለው ይህን አይቶ እንደ አብርሃም እዚህ አብርሃም ያየው ነገር ነበር ማለት። አብርሃም ሲጠራ አንድ አብርሃም እንዳትመለከቱ። እዚህ ክፍል ላይ አብርሃም እንደ ቤተ ክርስቲያን ቁጣውስ እግዚአብሔር ቤተ ክርስቲያን ያይ ነበር። አብርሃምም ያንን ያይ ነበረ። ያቺን ከተማ እግዚአብሔር የፈጠራትን እግዚአብሔር የሰራትን መሰረት ያላትን ከተማ ሲመለከት ወጣና ከዘመዶቹ ወጣና ከአባቱ ቤት ወጣና ከሀገሩ እግዚአብሔር ወዳሳየው ምድር ተቀመጠ ብሎ ይነግረናል። ስለዚህ አስራትና የጌታ አስራት ታዲያ ምን ማለት ነው? ምን አገናኘው? አሁን የምትነግረን ታሪክ ምንድነው እያወራ ያለው ነገር? አብርሃም ትላለ፣ እዛ ጋር ጴጥሮስ ትላለ፣ ደግሞ አስራት ነው የሚለው ርዕሱ። ምንድነው የሚያገናኘው? አስራት ማለት ታውቃላችሁላችሁ የስም መጠሪያ ብቻ አይደለም። አስራት አንዳንድ ሰው ጓደኛ ያለ አስራት የሚባል ይላል። ከዛ ያለፈ ስለ አስራት በግሪክ ዲኬት ከሚል ቃል ነው ስለ ቃሉ የመጣው። ዲኬት ማለት ኤቴንስ ፓርት እንደማለት ነው። አንድ አስረኛ ማለት ነው። አንድ አስረኛ በእስራኤል ታሪክ 1 2 3 4 5 ያሉ ይቆጥሩና አስረኛው የእግዚአብሔር ነው። ዘሌዋውያን ምዕራፍ 27 የመጨረሻው የዘሌዋውያን ማለት የመጨረሻው ምዕራፍና የመጨረሻውን ቁጥር እናንብብና አስራት ምን እንደሆነ እግዚአብሔር ቃል የሚነግረን እናያለን። ዘሌዋውያን ምዕራፍ 27 የመጨረሻው ምዕራፍ የመጨረሻው ቁጥር 30 ላይ ስለ አስራት የሚነግረን ነገር እናያለን። ዘሌዋውያን ምዕራፍ 27 ቁጥር 30 እንደዚህ ይላል። የምድርም አስራት ወይም የምድር ዘር ወይም የዛፍ ፍሬ ቢሆን የእግዚአብሔር ነው፣ ለእግዚአብሔር የተቀደሰ ነው። ሰውም አስራቱን ሊቤዥ ቢወድ 5 ይጨምርበታል። ከበሬም ሁሉ ከ11 ከእረኛውን በትር በታች ከሚያልፍ በግና ፍየል ሁሉ ከ10 1 ለእግዚአብሔር የተቀደሰ ይሆናል። አስራት ለማን የተቀደሰ ይሆናል?
ለእግዚአብሔር የተቀደሰ ይሆናል። አስራት ለእግዚአብሔር የተቀደሰ የሚሆነው እንዴት ነው? ገንዘብ ስለሆነ ነው ወይ? አንድ አስረኛ ስለሆነ ነው ወይ? አይደለም። አስራት ለእግዚአብሔር የተቀደሰ የሚሆነው ለእግዚአብሔር የምንለየውና ለእግዚአብሔር የምንሰጠው እንዴት ነው ስንል በቤተ ክርስቲያን በኩል ነው የሚሰጠው። ቤተ ክርስቲያን ነው ብለን አብርሃምን ካሰበን ቤተ ክርስቲያን የሚመሰረትበት መሰረት ከሆነ በቤተ ክርስቲያን በኩል ለልዑል እግዚአብሔር ለካህኑ ለመልከ ጼዴቅ አስራትን አወጣለን። አስራት መጀመሪያ ለቤተ ክርስቲያን ነው የሚሰጥ። በቤተ ክርስቲያን በኩል ሲሰጥ ለእግዚአብሔር የተቀደሰና ለእግዚአብሔር የተለየ ይሆናል። ዕብራውያን 7 ላይ ለዚህ ነው ሌዊ እንኳን አስራት የማስወጣት ሕግ አለው፣ ኪዳን ተሰጥቶታል። ነገር ግን እሱ ራሱ በአብርሃም እጅ አስራትን ሰጠ። አብርሃም ቤተ ክርስቲያን ለልዑል ለእግዚአብሔር ካህን ለሆነው ለመልከ ጼዴቅ አስራትን ሰጠ ይላል። መልከ ጼዴቅ እዚህ ክፍል ላይ ኢየሱስ አይደለም። ዕብራውያን 7 ላይ እንደ መልከ ጼዴቅ ሹመት አንተ ለዘላለም ካህን አለው። ጌታ ኢየሱስ ክርስቶስ ክህነቱን የተቀበለው በሙሴ ሕግ በሌዊ ዘር አይደለም የመጣው። ኢየሱስ ክርስቶስ ከይሁዳ ነገድ ስለመጣ ይሄኛው መልከ ጼዴቅ አባት የለውም፣ እናት የለውም፣ ለዘመኑ ጥንት የለውም፣ ለሕይወቱ ፍጻሜ የለውም፣ አይታወቅም ሲል ነገዱ አይታወቅም። ሕጉ የሚያዘው የብሉይ ኪዳን የሙሴ ሕግ የሚያዘው በሌዊ ዘር በአሮን በኩል ያሉት እነሱ ካህናት ናቸው የሚለው። ኢየሱስ ግን በይሁዳ በኩል መጣና ካህናቱ። ስለዚህ በሕግና በቃል ሳይሆን ክህነቱ በምንድን ነው? በመሐላ ላይ የጸና ነው። ስለዚህ የበለጠ ክህነት ነው። እንደ መልከ ጼዴቅ ሹመት ነው። ምን ማለት ነው? በሌላ አማርኛ አስራት የሚባለው ኮንሴፕት በሙሴ ሕግ የጀመረ አይደለም። ብዙ ሰዎች አዲስ ኪዳን ላይ አስራት የለም አሁን በሙሴ ሕግ ነበረ፣ የሙሴ ሕግ ደግሞ ተሽሯል፣ ኪዳኑ ስለተሻረ አስራትም አብሮ ተሽሯል። ነገር ግን አስራት መጽሐፋችን ሲነግረን ዘፍጥረት ላይ የተጀመረ ዘፍጥረት የነገር ሁሉ ጅማሬ ነው። ሙሴ ኪዳኑን ሳይመሰረት በፊት የተመሰረተ እንደሆነ አስራት እንመለከታለን። ስለዚህ አስራት እግዚአብሔር አስቀድሞ በዘፍጥረት መጽሐፍ ላይ የመሰረተው ሕግ እንደሆነ እንመለከታለን። ስለዚህ አስራት ለእግዚአብሔር የምንቀድሰው እግዚአብሔር ከሰጠን ላይ 1/10። አሁን እዚህ ክፍል ላይ ምርኮን ወስዶ ሲመለስ አብርሃም እግዚአብሔር ከሰጠው ላይ አስራትን ለመልከ ጼዴቅ አወጣ። ካገኘው ሁሉ አስራት ማለት እግዚአብሔር ከሰጠን ላይ ካገኘነው ነገር ሁሉ ላይ 1/10ኛውን ለእግዚአብሔር የምንሰጥበትና ለእግዚአብሔር የምንለይበት የቤተ ክርስቲያን ስርዓት ነው። ቤተ ክርስቲያን ወደ 3 አይነት ስርዓቶች ታደርጋለች። አንደኛው የውሃ ጥምቀት ነው። ባለፈው ስንነጋገርበት ሳምንት የመጀመሪያው በቤተ ክርስቲያን የሚደረገው ስርዓት የውሃ ጥምቀት ነው። ከዛ ደግሞ የአስራት ስርዓት አለ፣ የጌታ እራት ስርዓት አለ። ይሄ አስራት የሚባለው ነገር ብሉይ ኪዳን ላይ ምን አይነት ፕሮግራም ነበረው ስንል ወደ 3 አይነት አስራቶች አሉ። ብሉይ ኪዳን ላይ ወደ 3 አይነት አስራቶች አሉ። የመጀመሪያው ዘኍልቍ ምዕራፍ 18 ቁጥር 20 ላይ እናወጣለን። ዘኍልቍ ምዕራፍ 18 ቁጥር 20 ላይ ሁላችንም እየተከተላችሁ ዘፍጥረት ምዕራፍ 18 ቁጥር 20 ጀምሮ 3 አይነት አስራቶች እናገኛለን። ብሉይ ኪዳን ላይ 3 አይነት አስራቶች። አስራት ማለት ምን ተባባለ? 1/10ኛ ማለት ነው። አብርሃም ድል አድርጎ ሲመለስ ካገኘው አስራትን ለመልከ ጼዴቅ አወጣ። 1/10ኛውን አወጣ ማለት ነው። 100 ብር ካገኘ 10 ብር ለልዑል ለእግዚአብሔር ካህን ለካህኑ የሰጠው። ያ ካህን የልዑል እግዚአብሔር አገልጋይ ነው። አስራቱን ሰጠ። ቤተ ክርስቲያን አስራት ታወጣለች። ለማን? ለእግዚአብሔር ነው። ከየት አመጣው አብርሃም ስንል በውስጡ እነ ሌዊ ነበሩ። በአብርሃም ወገብ ሆነው በአብርሃም እጅ ለመልከ ጼዴቅ አስራት ሰጡ። ስለዚህ እነ ሌዊ የቤተ ክርስቲያን አባላት በአብርሃም ውስጥ ሆነው አስራታቸውን ሰጡ። ለማን? ለእግዚአብሔር። አስራት ለእግዚአብሔር የተቀደሰ የሚሆነው በቤተ ክርስቲያን በኩል ሲያልፍ ነው ማለት ነው። 3 አይነት አስራቶች አሉ። ዘኍልቍ ምዕራፍ 18 ቁጥር 20 ላይ እንደዚህ ይላል። እግዚአብሔርም አሮንን አለው በምድራቸው ርስት በመካከላቸው ድርሻ አይሆንልህም። በእስራኤል ልጆች መካከል ድርሻና ርስት እኔ ነኝ። ለሌዊም ልጆች እነሆ በመገናኛው ድንኳን አገልግሎት ስለሚያገለግሉ የእስራኤልን ልጆች አስራት ርስት አድርጌ ሰጥቻቸው። የመጀመሪያው አስራት ለሌዋውያን የሚሰጥ ነው። ሌዋውያን ማለት በቤተ መቅደሱ የሚያገለግሉት፣ በቤተ መቅደሱ ስለሚያገለግሉ ለቤተ መቅደስ አገልግሎታቸው ስራ አይሰሩም። እንደናንተ ወጥተው እንደሌላው እንደ 11 ነገድ ስለማይወጡና ስለማይሰሩ ለእኔ የተለዩ ወገኖች ስለሆኑ በቤተ መቅደሱ የኔን አገልግሎት ስለሚያገለግሉ ለነሱ የለየሁት ነው አስራት። ስለዚህ የመጀመሪያው አስራት የሚሰጠው ለማን ነው? ለሌዋውያን ነው ማለት። ለምን? ቤተ መቅደስ ላይ ስለሚያገለግሉ። ጳውሎስ መጣና 1 ቆሮንቶስ ምዕራፍ 9 ላይ እንደ ሰው ልማድ ልንገራችሁ፣ እስቲ ማን ነው ንገሩኝ፣ ከእናንተ መካከል በገዛ ገንዘቡ ውትድርና የሚሄድ ሰው ማን ነው? እርሻስ ደግሞ ካዘራ በኋላ ሲያጭድ ወይን የማይወስድ ማን ነው? ከብት እየጠበቀ ወተቱን የማይጠጣ ማን ነው? እንደ ሰው ልማድ ብቻ አይደለም፣ እንደ ሕግ ደግሞ ንገረኝ ካላችሁ ልጠይቃችሁ። ዘዳግም 25 ላይ ሙሴ የሚያበራየውን በሬ አፉን አትሰረው ብሎ የጻፈው ስለ በሬ ገዶት ነው አይደለም፣ ስለ
ጥበበኛ እኮ ነው አለ። በሬ ገለባውንና እንክርዳዱን ስንዴውን እየለየ የጠራውን እህል ወደ ጎተራ እንደሚያስገባ ከእናንተ ህይወት እኮ እንክርዳድ እየለየን ገለባ እያራገፍን የጠራ ሆናችሁ ለእግዚአብሔር መንግስት እንድትበቁ ወደ ጎተራ እያስገባናችሁ ነው፣ እያበራየን ነው ህይወታችሁ። ታዲያ መንፈሳዊ ነገር ዘርተን ስጋዊ ነገር ከእናንተ ብንቀበል ትልቅ ነገር ነው እንዲህ አይደለም። ጌታም ደንግጓል። ወንጌልን የሚሰብክ ከወንጌል ቀለብን ይሰፈርለት ዘንድ። ከዚህ አስራት ምንድን ነው? በቤተ መቅደስ ለሚያገለግሉ ለሌዋውያን እግዚአብሔር ለመረጣቸው ለአገልጋዮች የሚሰጥ ስርዓት 1/10። ስለዚህ የእስራኤል ህዝብ በሙሉ በየአመቱ 1/10ኛውን ቤተክርስቲያን ያመጣሉ። ቤተ መቅደስ ያመጡታል። ለማን ይሆናል ማለት 1/10ኛው? ለሌዋውያን ይሆናል፣ ለአገልጋዮቹ ይሆናል ማለት ነው። ክብር ለኢየሱስ ይሁን። ከዛ ደግሞ ዝቅ ብሎ ወደ ቁጥር 32 ላይ ምን ያደርጋሉ? እናንተ እዛው ዘልቁ ምዕራፍ 18 ቁጥር 32 ላይ 31 እናንተም ቤተሰቦቻችሁን በመገናኛው ድንኳን ውስጥ የማገልገላችሁ ዋጋ ነውና በሁሉ ስፍራ ትበሉታላችሁ። ከላይ ደግሞ ወደ ቁጥር 26 ላይ ደግሞ ምን ይላል? ሌዋውያን እንዲህ ብለህ ንገራቸው፣ ከእስራኤል ልጆች ለእናንተ ርስት አድርጌ የሰጧችሁን አስራት በተቀበላችሁ ጊዜ ለእግዚአብሔር የማንሳት ቁርባን የአስራት ታቀርባላችሁ። ሌዋዊው ደግሞ 10%ቱን ከእስራኤል ከሰበሰበ በኋላ እሱ ደግሞ ምን ያወጣል ማለት ነው? አስራት ያወጣል ማለት ነው። ቁጭ አይልም ማለት ነው። ስለዚህ አስራት ጠቅላላ በነፍስ ወከፍ የዳነው ማህበረሰብ በሙሉ የሚያወጣው በቤተ ክርስቲያን አጥር ውስጥ ያለ በሙሉ ለእግዚአብሔር የሚቀድሰው ለእግዚአብሔር የሚለየው ስርዓት እንደሆነ እንመለከታለን። ሁለተኛው ዘዳግም ምዕራፍ 14 ላይ ቁጥር 22 ላይ እንሄዳለን። ሁለተኛው አስራት ምንድን ነው? በብሉይ ኪዳን ሰዓቴን ለመጠቀም ፈጠን ብዬ ካየሁ በኋላ የመጨረሻ ሀሳቤን ታሪከኛ ምንድን ነው የሚጠበቀው? እነሱ ለቤተ መቅደስ ስርዓት ለሌዋዊ የሚያወጡት ከሆነ በእኛ ዘመን ሌዋውያን አሉ ወይ? ለነማን ነው የምንሰጠው አስራታችን? ዘዳግም ምዕራፍ 14 ቁጥር 22 ላይ እንደዚህ ይላል፣ ከእርሻ በየዓመቱ ከምታገኘው ከዘር ፍሬ ሁሉ አስራት ታወጣለህ። ሁልጊዜ አምላክን እግዚአብሔርን መፍራት ትማር ዘንድ ስሙ እንዲጠራበት በመረጠው ስፍራ በአምላክ በእግዚአብሔር ፊት የእህልህና የወይን ጠጅህንም የዘይትንም አስራት የላምህንም የበግንም በኩራት ብላ። አምላክ እግዚአብሔር በባረከ ጊዜ መንገዱ ሩቅ ቢሆን አምላክ እግዚአብሔር ስሙን ያኖርበት ዘንድ የመረጠው ስፍራ ቢርቅብህ ይህን ወደዚያ ለመሸከም ባትችል ትሸጠዋለህ። የዋጋውንም ገንዘብ በእጅ ይዘህ አምላክ እግዚአብሔር ወደ መረጠው ስፍራ ትሄዳለህ። በዚያም በገንዘቡ ሰውነት የፈለገውን በሬ ወይም በግ ወይም የወይን ጠጅ ወይም ብርቱ መጠጥ ሰውነትም የሚሻውን ሁሉ ትገዛለህ። በዚያም በአምላክ በእግዚአብሔር ፊት ትበላዋለህ። አንተና ቤተሰብም ደስ ይላቸዋል። ድርሻና ደስ ከአንተ ጋር ስለሌለው በአገር ደጅ ውስጥ ያለው ሌዋዊ ቸላተው። ሁለተኛው የአስራት አይነት ምንድን ነው ስንል መጀመሪያ 1/10 ካገኙት ላይ ካወጡ በኋላ 10 እጅ ለሌዋዊ ከተሰጠ በኋላ 90 ይቀራል ማለት። ከ90ው ላይ ደግሞ 1/10 ከ90ው ላይ ደግሞ ያወጡና የህብረት መስዋዕት የሚያደርጉበት። አንተ መንገዱ ምንም ሩቅ ቢሆን እንደው ከከበደ እንኳን በግና ፍየል ተሸክመ መሄድ ካቃተ እንኳን ያንተ ፍሬ ያንተ ምርት ያንተ ገቢ እነሱ ከሆኑ ተሸጠውና በገንዘብ አድርገህ ወደ እግዚአብሔር ስም የሚጠራበት ቤተ መቅደስ ትሄድና በህብረት ትበላዋለህ። ደስ ትሰኛለህ ከሌዋውያን ጋር ህብረት የምናደርግበት። ሁለተኛው በብሉይ ኪዳን የምናገኘው አስራት 10% ከሰጠን በኋላ 90ው ሲቀር ከ90ው ላይ 10% እናወጣና ህብረት የሚደረግ በጋራ የሚበላበት በጋራ ቤተ ክርስቲያን በጋራ ህብረት የምታደርግበት አስራት ዓላማ። ሁለተኛ የተሰጠበት ነገር ቁጭ ብሎ አገልጋዩና ህዝቡ አብረው ደስ እንዲሰኙ አብረው እንዲበሉ አብረው ህብረት እንዲያደርጉ የተሰጠ ትእዛዝ እንደሆነ እንመለከታለን። እዚህ የመጀመሪያው ለሌዊ የሚሰጥ ነው። ሁለተኛው ለህብረት የሚሆን አስራት ነው። ሶስተኛው እዛው ዘዳግም ምዕራፍ 14 ቁጥር 28 እና 29 ላይ በየ3ኛው ዓመት መጨረሻ በዚህ ዓመት የፍሬን አስራት ሁሉ አምጥተህ በአገር ደጅ ውስጥ ታኖረዋለህ። ሌዋዊውም ካንተ ጋር ክፍልና ርስት የለውምና በአገርም ደጅ ያለ መጻተኛ ድሃ አደግም መበለትም መጥተው ይበላሉ ይጠግባሉ። ይኸውም አምላክ እግዚአብሔር በምታደርገው በእጅ ስራ ሁሉ ይባርክ ዘንድ ነው። አሁን በምታደርገው በእጅ ስራ ይባርክ ዘንድ ደግሞ ሶስተኛው የአስራት አይነት ደግሞ አምጥተህ ከውጭ የምታስቀምጠው ድሆች አሉ፣ መስራት የማይችሉ በተለያየ ምክንያት በጤና ችግር ይሁን በሌላ በተለያየ መንገድ ሌዋዊም ደግሞ ርስት የለውም የተቸገሩና የተራቡ አሉ። ለነሱ የሚሆን ነው ማለት ነው። ይሄ ለነሱ የሚሆነው በየ3 ዓመቱ ነው የምትሰጠው። ምን ማለት ነው ደግሞ አለው?
የመጀመሪያው 10% ለሌዋዊ በቤተ መቅደስ ስለሚያገለግል ለሌዋዊ የሚሰጥ ነው። 10% 90% ቀር 90% ሲቀር ከዛ ላይ ደግሞ 10% ለህብረት የሚሆን ደግሞ አስራት ምን ታደርጋለህ? አንደኛው ዓመት ላይ፣ ሁለተኛው ዓመት ላይ፣ አራተኛው ዓመት ላይ እና አምስተኛው ዓመት ላይ ይሰበሰብና ህብረት ያደርጉበት ደንበኛ ነው። ይበላል፣ ህብረት ያደርጋሉ፣ ይተዋወቃሉ፣ ይተያያሉ ማለት ነው። በጋራ ህብረት የሚያደርጉበት አስራት። ሶስተኛው ግን በየ3 ዓመቱ ነው። ስለዚህ አንደኛው፣ ሁለተኛው፣ ሶስተኛው ላይ ከዛው ከ90 ነው 10 የሚቀነሰው። የመጨረሻው ሶስተኛው አስራት አይነት በ3ኛው ዓመትና በ6ኛው ዓመት ላይ ደግሞ እሱ ለድሆች ነው፣ ለችግረኞች። ስለዚህ ውጪ ላሉ ለተራቡ ለተቸገሩት አስቀምጠውና በዚህ ስራ እግዚአብሔር ይደሰትና ይባርክ ዘንድ የምትሰጠው አስራት ነው። ምን ማለት ነው? ከአንደኛው ዓመት እስከ 6ኛው ዓመት አስራት ታወጣለህ። በ7ኛው ዓመት ታርፋለህ፣ አትሰራም። በ7ኛው ዓመት አይታረስም። በ7ኛው ዓመት አስራት አይገባም። ቤተክርስቲያን በእረፍት ምድር ሰርቶ የሚመጣን ገንዘብ አትቀበልም። ታውቃላችሁ፣ እስራኤላውያን 480 ምናምን ዓመት ከነዓን ገብተው ሲኖሩ በየሰንበቱ ይሰሩ ነበር። እየሰሩ አስራት ያመጣሉ። ካህናቶችም አስራቱን ይቀበላሉ፣ እነሱም ይሰራሉ። መጨረሻ ላይ እግዚአብሔር ምድር ያላረፈችም፣ በሰንበት ምድር አላረፋችሁም፣ አልቀደሳችሁም፣ ሰንበት የኔ ነበረ ብሎ ግዞት ወሰዳቸው ወደ 70 ዓመት። አስቡት፣ 480 ዓመት በአንድ ዓመት ውስጥ 52 ሳምንት አለ። 52 ሰንበቶችን ስደምሯቸው 70 ዓመት ይመጣል። 480 ዓመት እግዚአብሔር ቆጠረና 70 ዓመት ግዞ ካህናት የለ ህዝብ የለም ጠራርጎ ወሰዳቸው። በሰንበት አይሰራም። ሰንበት ለእግዚአብሔር የሚቀደሱ የእግዚአብሔር ቃል የምንሰማበት ከእግዚአብሔር ጋር ህብረት የምናደርግበትን አስራት ለመስጠት ብለን አንሄድም ማለት ነው። በሰንበት አይሰራም። በሰንበት ቤተክርስቲያን አምጡ አትልም። ቤተክርስቲያን እርግማን ነው የሚሆንበት። ከዚህ አስራት አትደገፍባት። ቤተክርስቲያን አስራት አትጠብቅም። ለእግዚአብሔር ታማኝ ተወች። ሰንበት ለእግዚአብሔር የሚለይ ነው። ገንዘብ ብቻ አምጣ ይሁን ብላ የምትቀበለው ስርዓት አይደለም ማለት ነው። ማቴዎስ ወንጌል ምዕራፍ 23 ቁጥር 23 ላይ ጌታ ኢየሱስ አንድ ነገር ተናገረ። ማቴዎስ ወንጌል ምዕራፍ 23 ቁጥር 23 ላይ እናንተ ጸሐፍት ፈሪሳውያንና ሰዱቃውያን እናንተ የምታደርጉት ስርዓት አስራት ትሰጣላችሁ፣ ከከሙን፣ ከጤና አዳም፣ ከእንስላል ምንም አይቀራችሁ። ካገኛችሁት ሁሉ አስራታችሁን በታማኝነት ትሰጣላችሁ። ነገር ግን ከሕግ ዋናውን ፍርድንና ቅንነትን አታደርጉም። በሕግ አትፈርዱ፣ ምሕረት አታደርጉም። ሌላውን ሳትተዉ ይህን ታደርጉ ዘንድ ይገባል። ሌላውን ሳትተዉ ምንድን ነው? አስራቱን ሳትተዉ ማለት ነው። አስራት ትሰጣለች ከከሙን። ጤና አዳም ካገኙ ከጤና አዳም ይወጣሉ። የሆነ ነገር ሽንኩርት ካታረፉ ከዛ ያወጣሉ። አስበት ከእያንዳንዷ እየቆጠሩ ከትንሽ ከትልቅ አስራት ያወጣሉ። ነገር ሰዎችን ይበድላሉ። ሆኖ አስራት እኮ የሚተካካ አይደለም። አስራት ስላወጣቸው አንዳንድ ሰዎች አይታቸዋል። አስራት ሲሰጡ ቤተክርስቲያን ወንበሩ ማስተካከል ይፈልጋሉ፣ አስተያየት መስጠት ይፈልጋሉ፣ ይህን ስብከት ቀይረው ይላሉ፣ ፕሮግራም ያወጣሉ። ለምን? አስራት ስለሚሰጡ። ጌታ ይስመጣ ኖ አስራት ስለምትሰጡ ፍርድን አታጓድሉ፣ አስራቱን አትተዉትም። አስራቱን እንዳትተዉት። ባለጠጎች አስራቱን ትታችሁ ሳይሆን አስተያየቱን ትቀንሱና ታስተካክሉታለች። አስራቱ አይተውም ማለት። በአዲስ ኪዳን አስራት አልተተውም። ጌታ ኢየሱስ ነው ያለው ማቴዎስ 23 አስራት በአዲስ ኪዳን ሚተው አይደለም። አስራት በሙሴ ሕግ የተጀመረ አይደለም። የእግዚአብሔር ስርዓት ለቤተ ክርስቲያን የተሰጠ ለእግዚአብሔር የተቀደሰ ነው ማለታችን ነው። አንደኛ ቆሮንቶስ ምዕራፍ 16 ላይ ጳውሎስ አንድ ድንጋጌ ደነገገ። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 1 ላይ ለቅዱሳን ስለሚደረግ መዋጮ እኔ መጥቼ ወስዳለሁ፣ ነገር ግን እኔ በምመጣበት ጊዜ እንዳይበዛባችሁ ሁሉም ሰው እንደ ቀን ነው በሳምንቱ በመጀመሪያ ቀን ይሰብስብና ያስቀምጥ፣ ከስመጣ ችግር ወስደዋል አለ። አንዳንድ ሰው ቸርች ሲመጣ ነው የሚሰጠው አስራቱ፣ አያስቀምጥም ማለት። ጳውሎስ እኔ ደንግጌያለሁ። ድንጋጌ ለገላትያም የደነገጉት ተመሳሳይ ነገር ነው። ሁልጊዜ አልመጣም። እኔ ስመጣ ብቻ ኪሳችሁ እንዳገቡ፣ እኔ ስመጣ እንድወስደው፣ ባለመጣም ጊዜ ልባችሁ እንደቀና እንደሞላችሁ እንዳተረፋችሁት ሰብስቡና አስቀምጡ፣ በሳምንቱ በፊተኛው ቀን አስቀምጡ። ስለዚህ አስራቶች የማን ናቸው? የእግዚአብሔር ነው። እዚህ በአዲስ ኪዳን አስራት የእግዚአብሔር ነው። ለእግዚአብሔር የተቀደሰ ነው፣ የኛ አይደለም። አስራት በፍጹም ለችግረኛ የምንሰጠው አይደለም፣ ለአገልጋይ የምንሰጠው አይደለም። አስራትም ቢሆነው ለእግዚአብሔር የሚቀደሰው ለእግዚአብሔር መስዋዕት የሚሆነው ለማን ሲሰጠው? ለቤተክርስቲያን ሲሰጠው። ቤተክርስቲያን ካልሰጠች ቤተክርስቲያን ለማን ነው የምትሰጠው? ቤተክርስቲያን ለልዑል እግዚአብሔር ካህን ለአገልጋዩ ትሰጣለች። ቤተክርስቲያን ለአገልጋዩ ካልሰጠች እግዚአብሔር ይጠይቃታል። ህዝቡ ለቤተክርስቲያን ካልሰጠ ይጠይቃል። እዚህ አንዳንድ ሰዎች እኔ አስራት ለምን እሰጣለሁ? ቤተክርስቲያን እንደሚገባ አታስተዳድረው፣ የፈለገች ታደርግበታች። የሚጠይቀው ማን ነው? እግዚአብሔር ነው። እኛ ባለመስጠታችን እንጠይቃለን፣ ቤተክርስቲያን ባለመስጠቷ ትጠይቃለች። አብርሃም ለመልከ ጼዴቅ ሰጠ፣ እነ ሌዊ ደግሞ ለአብርሃም ሰጡ ማለት ነው። ስለዚህ እኛ ለቤተክርስቲያን እንሰጣለን፣ ቤተክርስቲያን ደግሞ ለካህናት ትሰጣለች፣ ለአገልጋዮች ትሰጣለች ማለት ነው። ክብር ለኢየሱስ ይሁን። ታዲያ አስራት ለምንድን ነው የምንሰጠው? ምንድን ነው አስራት? ታዲያ ጥቅሙ ምንድን ነው? አስራት ምን በረከት ያመጣል? የምን ጥቅም አለው? ባልሰጥስ ብሰጥስ ምንድን ነው አስራት? ምን ማለት ነው? አንደኛ እዚህ ክፍል የምናገኘው እስካሁን ስለ አስራት የተነጋገርነው ግልጽ ነው አይደል?
እዚህ አስራት የእግዚአብሔር ነው። አስራት የሰው አይደለም። አስራት ኪሳችን ምን ከተው አይደለም። አስራት የሰው ስም አይደለም። ለእግዚአብሔር ከ10 1 እጅ የተቀደሰ ነው። የእግዚአብሔር ነው፣ የኛ አይደለም። በፍጹም የኛ አይደለም። ፕሮግራም አናወጣበትም። አንዳንድ ሰው ፕሮግራም ያወጣበታል አስራቱ ላይ። አስራት የኛ አይደለም። ኦኬ፣ አንደኛ እግዚአብሔርን የምናከብርበት ነው። አስራት ምንድነው ስንል አንደኛ እግዚአብሔርን የምናከብርበት ነው። አብርሃም በቤቱ የተወለዱትን 318 ብላቴኖች ይዞ ሄደና ድል አድርጎ መጣ። እግዚአብሔርን አከብራለሁ የረዳኝ እግዚአብሔር ነው አለ። አብርሃም 5 ነገስታት ያልቻሏቸውን የኮሎዶሞር ንጉስ የቻለውና ያሸነፈው ድል ያደረገው በእግዚአብሔር እርዳታ እንደስለገባው አብርሃም ካገኘው ሁሉ ነው የሚለው ከእያንዳንዱ ምንም ሳይስቀር 10% አስራት ይዞ መጣ። ስለዚህ አስራት ምንድነው? እግዚአብሔርን ምናከብርበት። ምን ማለት ነው? ሰርቼ ያመጣው ገንዘብ ነው። ለመስራት ምንድነው የሚያስፈልገው? ጤንነት ያስፈልጋል። ሌላ ምን ያስፈልጋል? ጥበብ ያስፈልገኛል። ሌላ ምን ያስፈልገኛል? ሞገስ ያስፈልገኛል። አብርሃም 318 የሰራቸው አይደሉም፣ የተከራያቸው አይደሉም፣ የገዛቸው አይደሉም። በቤቱ የተወለዱ እግዚአብሔር ያመጣ ልጆች የእግዚአብሔር ስጦታ ናቸው። በፍጹም እሱ የለበትም። በጤንነታችን ላይ የኛ አስተዋጽኦ የለበትም። ስለ ጤናዬ አከብራለሁ ማለት ነው። ሰርተን በመናመጣው ገንዘብ 10% ይዘን ስንመጣ ጌታ ሆይ ጤና ስለሰጠኝ አከብራለሁ ማለት ነው። ጤና ብቻ ደግሞ አያሰራም። 318ን 2 ቦታ ከፈላቸው። ድላደ ጥበብ ሰጠው እግዚአብሔር። ጥበብ ካንተ ነው ያገኘሁት፣ ስለሰጠኝ ጥበብ አመሰግናለሁ። 10% ምን እናደርግበት? ምናከብርበት። እሱ ብቻ በቂ አይደለም። እግዚአብሔር ነው በእጅ አሳልፎ ይሰጣለው መልከጼዴቅ። እግዚአብሔር ጥላት በእጅ ሞገስ አለው ማለት ነው። እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል። በማለዳ መገስከሳችሁ ከንቱ ነው፣ የመከራ እንጀራን የምትበሉት አለ መዝሙር 127። የመከራ እንጀራን የምትበሉት በማለዳ እየገሰገሳችሁ ትለፋላችሁ፣ ትደክማላችሁ፣ ግን ኪሳችሁ ባዶ ነው። ለካ ሞገስ ያስፈልጋል። ስራ ስላለ የስራ በር ስላለ እናገኛለን ማለት ነው። ሰርተን ስናገኝ አስራት ላይ ምንድነው የምናመጣው ስንል ጌታ ሆይ አከብርሃለሁ፣ ስለሰጠኝ ጤንነት፣ ስለሰጠኝ ጥበብ፣ ስለሰጠኝ ሞገስ አመሰግናለሁ ብለን እግዚአብሔር የምናከብርበት ነው። ሌላ ትርጉም የለውም። አስራት እግዚአብሔር ምናመሰግንበት። ጌታ ሆይ ረድተኛ እጅ ያግዛኛል፣ ጤና የሰጠኝ አንተን አመሰግና ምንልበት። ጌታ ኢየሱስ ሉቃስ 17 ላይ 10 ለምጻሞች እየጮሁ ጌታ ሆይ ማረን፣ ውጪ ናቸው መግባታቸው፣ ለምጻም ናቸው ሰው አይነካቸው፣ እየጮሁ ለመኑት። ሂዱና ለካህናት አሳዩት፣ ተፈወሱ። አንደኛው ብቻ እግዚአብሔርን እያከበረ ተመለሰ። ጌታ ኢየሱስ አንድ ነገር ጠየቀ፣ ሌሎች የት አሉ? አልተፈወሱም እንዴ? ሁሉም አንተ ብቻ መጣ። ማክበር ማለት ከእግዚአብሔር በተቀበልነው ነገር ምላሽ ምንሰጥበት ነው። ስለዚህ ጉልበቱ ያንተ ነው። ዘዳግም 8:18 ላይ ጉልበት የሰጠ እግዚአብሔር ሀብትን ታከማች ዘንድ ጉልበት የሰጠን እግዚአብሔር አምላክን እንዳንረሳ እግዚአብሔርን ማክበር ይሁንልን። እዚህ አስራት ምንድን ነው? ለሰዎች ምን ሰጠው ነው ወይ? እዚያ ከቤተክርስቲያን ያሉ መሪዎች ስለምንወዳቸው አገልጋዮች ደስ ስላሰኙ ምን ሰጣቸው ነው? ኪሳቸው ምን ከተሉ? በፍጹም አይደለም። ለእግዚአብሔር ምን ሰጠው ነው? ለእግዚአብሔር እጅን አንስቻለሁ አለ አብርሃም በ318 ብላቴኖች እነዛን ሁሉ ነገስታት ሌሎች ማሸነፍ ያልቻላቸው ያሸነፈበት ድል ከእግዚአብሔር ተቀበለው ነው። እግዚአብሔርን ለማክበር የምንሰጠው ነው። ስለዚህ ራሳችን እንዳናከብር፣ ሰዎች እንዳናከብር ማለት ነው። ክብር ለኢየሱስ ይሁን። አንድ ሰው ሲናገር የዘንድሮ አማኝ እኔ ካንጋሮ ነገር ነው አለኝ። ምንድን ነው ካንጋሮ? ከመስጠት ጋር ተያይዞ ዋላ ለካ ካንጋሮ ሳያት እጇ አጭር ነው እና ኪሷ ጋር አይደርስም ማለት ነው። ወደ ኪሷ አትገባም ማለት ነው። በጣም የሚገርም ነው። እና አትገባም፣ ኪሷ አትወጣም። ከዛ ደግሞ ስታያትም እግሯ ደግሞ ረጅም ነው። እና ሰዎች እግዚአብሔር ለማክበር የሚመልስ በዝማሬ በቃ ወንበር ሲሰሩ ታያቸዋለሁ። በዘመርነው ልክ ግን እጃችን አይሰጥም። እግራችን ረጅም ነው፣ እጃችን አጭር ነው። እግዚአብሔርን የምናከብርበት አንደኛው መንገድ አስራታችንን ወደ ጎተራው በማስገባት ነው። አስራት አይበላም። አስራት ለተቸገረ አይሰጥም። ለእኛም ለቤት ኪራይ አንከፍልበትም። አስራት እግዚአብሔር ይጠይቀናል። ስለዚህ ለቤት ኪራይ ከፈልን ማለት ነው የምናከብረው መክፈል ይችላል ራሳችን ነው። ስለዚህ አስራት እግዚአብሔርን የምናከብርበትና እግዚአብሔርን የምናመሰግንበት ነው። ክብር ለኢየሱስ ይሁን። ሌላ አስራት ምንድን ነው? አስራት ምንድን ነው? እግዚአብሔርን ከማክበር እግዚአብሔርን ከማመስገን ባለፈ ምንድን ነው ስንል በእግዚአብሔር የምንባረክበት ነው። በእግዚአብሔር የምንባረክ መልከጼዴቅ አንተ በልዑል በእግዚአብሔር የተባረክነ እግዚአብሔር ይባርክ ብሎ ባረከው ይላል። እንጀራና የወይን ጠጅን አወጣ። ስለዚህ በእግዚአብሔር ተባረክ። አብርሃም አስራትን ሰጠ፣ ከእግዚአብሔር ደግሞ በረከትን ተቀበለ። አስራት በእግዚአብሔር የምንባረክበት ነው። ምሳሌ መጽሐፍ ምዕራፍ 3 ቁጥር 9 እና 10 ላይ ከሀብት እግዚአብሔርን አክብር ይላል። ከሀብት እግዚአብሔርን አክብር፣ ደግሞ ከበኩራትም ፍሬ እግዚአብሔርን አክብር። ያን ጊዜ ምን ይላል? ጎተራክ ይሞላል፣ የወይን መጥመቂያም ወይን ጠጅ ሞልቶ ይትረፈረፋል። በመስጠት ውስጥ በረከት አለ።
በመስጠት ውስጥ የምንቀበለው እግዚአብሔር በረከት አለ። የምንባረክበት አንደኛው መንገድ ከእግዚአብሔር ዘንድ የምንቀበለው በረከት በመስጠት ነው። እነ ሚልክያስ ምዕራፍ 3 ላይ ሁላችሁም የምታውቁት ጥቅስ አለ። ሚልክያስ ምዕራፍ 3 ላይ ሁሉን ታነቡታላችሁ። እግዚአብሔር የእስራኤል ልጆች እናንተ ከአባቶቻችን ጀምሮ እናንተ ወደ እኔ ያልተመለሳችሁም አለ እግዚአብሔር። ህዝቡ ነው በምንድን ነው ያልተመለስነው? እግዚአብሔር ንገረን፣ በምንድን ነው ያልተመለስነው? ሰረቃችሁኝ እንደኛ አንተ ሰው እግዚአብሔር ይሰረቃል፣ እግዚአብሔር ይሰረቃል፣ በምንድን ነው የሰረቅንህ ሲሉት አስራቴን ወደ ጎተራ አላስገባችሁም እና ተምችና ኩኩባ መጣባችሁ። ነቀዙን እኮ ገስጸው ነበር። እስቲ ፈትኑኝ፣ አስራታችሁን ወደ ጎተራ ያስገቡና ባልባርካችሁ ፈትኑኝ። እግዚአብሔር ፈትኑኝ ብሎ ለመጀመሪያ ጊዜ የተናገረው በአስራት ጉዳይ ነው። አስራት ስጡኝና ባልባርካችሁ ፈትኑኝ። አስራት የምንባረክበት ነው። አንዳንዱ ቤታችን ላይ የመጣው ተምች፣ አንዳንዱ ኩኩባ በፊሊት በሮችለር የሚሄድ አይደለም። አንዳንዱ በመስጠት ምን ገስጸው ነው። አንድ ጓደኛዬ ሲናገር መስጠት በጣም ከባድ ነው። እንደዚህ እንደምናወራው ቀላል በጣም ያታግላል። ሁሉ ጊዜ አንዳንድ ብር ነው የሚሰጠው፣ አንዳንድ ብር ነው የምሰጠው አለ እና አንዳንድ ብር እያዘጋጀ ማለት የዘረዘረ አንድ ብር ነው ይዤ የሚሄድ ማለት የሆነ ቀን ሌላ ሳይዘረዝራት ረስቷት 100 ሆነች ያዛት እና በቃ የመባቃው ሲመጣ እንደለመደው አንዷን እስቲ በቃ ጣል አድርጋት እያለ ሲለቃት አያት 100 ሆነ አለ ስትወርዳ አይቷት ማለት ነው እና ልጅ ምን ነው እግዚአብሔር ይመስገን አልኩኝ አለ። እግዚአብሔር ይመስገን በቃ ሰጠሁት አልኩኝ እና ምን ሆነ ያለው ብዬ አስብ ለካ ምንም እንደውም ተባረከው። በጣም ያገኘው ደስታ የዛን ቀን ተኝቼ አላውቅም። እንደዛ አለ 100 ብር ሰጥቼ እንደዚህ ደስታ አጣኝ። ከዛ በኋላ ልጅዋን ብታገኙት እንዳያመልጠኝ ነው የሚለው። አስራት ጊዜ እንዳያመልጠኝ እና እንደ አንድ አምልኮ ነው የሚቆጥረው። ምናልባት ስራ ካለው ይሄድና ይጸልይና ተንበርክኮ ከዛ መልኩ ያመልክና በቃ ሄዳለሁ አስራቷ እንዴት ለፍና ነው ይሄዳለሁ። ይህችን አምልኮ እንዳታመልጠኝ። መስጠት በረከት እንደሆነ አየሁ። መስጠት በጣም በረከት በፍጹም አንከስርም። እኛ አንዱን ሰጠን 90ውን ተማምናለን ምንሰጠው የቀረው 90 ቀዳዳን ሸፍና ብለናል። ብዙ ጊዜ በጣም ነው የሚገርመው 1% ያልሸፈነው 90 እኮ አይሸፍነው። በጣም እናስቺ 1% ስትጎድል እቺ 10ዎች የሆነ ከታጎልብኛሽ 90ው ካልሞላው 10ውን ምን ጨምራት አትጎልም። ስለዚህ ለእግዚአብሔር ታምነን የምንሰጠው ነው። አስራት ለእግዚአብሔር የሚሰጥ ነው። በእግዚአብሔር የምንባረክበት ነው። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 10 ላይ ሐዋርያው ጳውሎስ ለዘሪ ዘርን ለበላተኛ እንጀራን የሚሰጥ እግዚአብሔር ነው። ለሁሉ ይሰጣል። ለዘሪ ይሰጣል። ዘር እንጀራ ለሚበላስ በቃ እግዚአብሔር የሚበላው አያሳጣም። ግን ለምትዘሩት ዘር ግን ይባርካችኋል፣ ያትረፈርፍላችኋል፣ የጽድቃችሁን ፍሬ ያበዛዋል። እግዚአብሔር የጽድቅ ፍሬ የሚያየው ምን ላይ ነው? መዝራት የምትዘሩትን ይሰጣቸው። በሌላ አማርኛ ስንሰራ እንበላለን፣ ስንዘራ እንባረካለን። ብዙ ጊዜ ዘራችን እየበላን ተቸገረን። እግዚአብሔር ዘር ሲሰጠን እንድንዘራው እንድንበላለን። ገበሬ ዘሩን በልቶ በቃ እጁን እያጨበጨበ ነው፣ ክረምቱን አይሻገረው። ዘር በፍጹም አይበላም፣ ያስቀምጠው ካይ ሲቆጥ ልክ እንደ ዘር ነው። እግዚአብሔር የምትዘሩትን ያትረፈርፍላችኋል፣ ደግሞ የጽድቃችሁን ፍሬ ያሳድገዋል አለ። ስለዚህ የምንዘራው ለመባረክ ነው። እግዚአብሔር ይባርካል። እግዚአብሔር በቃሉ ታማኝ ነው። አስራትን ወደ ጎተራ አስገቡና ባልባረካችሁ ይወራ። አንዳንድ ጤንነቶቻችን ተመልክቶች ከእግዚአብሔር ዘንድ የተባረክንበት አንዳንድ ጤንነቶች በእኛ ያመጣናቸው አይደለም። አንድ ሰው ሲናገር 500 ሰጥ ነበር ሁልጊዜ ያለ 500 ነው ማገኘው በየወሩ አስራቴን አስገባለሁ እና ስጡ ይሰጣቸዋል። ምን አንብቤ ያለው ሉቃስ 6 ላይ ምን አለና እንዴ ሲመለስ 1000 የሚያገኝ ይመስላል። ለካ 500 እየሰጠ የለም ምን ሲመለስ 1000 ስጡ ይሰጣቸዋል። ይሄ ነገር በቃ ሳልሸውድም አልቀርም አለና አንድ ቀን 500 አን ይዞ ሄዶ ሊሰጥ ብሎ ኧረ ዛሬም አልሸውድም ብሎ 500 ይዞ ተመለሰ። 500 ይዤ ስመለስ መኪናዬ የሆነ ውሃ ውስጥ ገብቶ ሞተር ተበላሽቶ 5000 አወጣዋል። ለካ ያለው መጠበቁ ማለት እግዚአብሔር ለዚህ ነው እስቲ ፈትኑኝ ፍሬያችሁን ታገኙታላችሁ። አንዳንዴ መባረክ ማለት ሌላ ይመጣል ማለት አለ። 100 ብር ሰጥተን 200 እንቀበለን ሳይሆን ያለን ጤንነት ይጠበቃል። ምናልባት ነቀዝና ኩብኩባ ሆስፒታል እያስከፈለን ይችላል። የማንባረክበት ብር ቀዳዳችን የማይሞላበት ስትለብሱ አለ ሀጌ ላይ እግራችሁ ያጥርባችኋል። ከላይ ስትለብሱ ወደታች ይመጣል። ከላይ ስትሸፈኑ ከታች ኪሳችሁ ስትከቱ ዋጋው ከቀዳዳ ነው። ስለማንሰጥ ማለት ነው። በመስጠት መርገምን ማባረር እንችላለን። እዚህ ሁለተኛ ምንድነው? አስራት የምንባረክበት ነው። አብርሃም የተባረከው አስራቱን ሰጥቶ ነው። በባዶ አይደለም የተባረከው። ስለዚህ እግዚአብሔር ራሱ ያውቃል ማለት ካልተባረከ እንደማንመጣ ያውቃል ማለት ነው። ስለዚህ የምንባረክበት አሰራር እንዳለ እናያለን። እነ ፊልጵስዩስ ምዕራፍ 4 ላይ ሐዋርያው ጳውሎስ ፊልጵስዩስ ምዕራፍ 4 አንድ ነገር ይላቸዋል። ወዳጆች ሆይ ከእናንተ በስተቀር በመስጠትና በመቀበል ስሌት ሌላ ቤተክርስቲያን አልተካፈለም አለና በመስጠትና በመቀበል ስሌት ውስጥ ያለውን ነገር ተመልክቼ ነው ገንዘብ ላኩ ብዬ የምቀበላችሁ።
በመቄዶንያ ለነበረው ነገር ለምን ስጦታውን ፈልጌ አይደለም። በመስጠት ውስጥ ያለ ስሌት አለ ማለት ነው። በመስጠት ውስጥ ያለ ስሌት አለ። የምንቀበለው ነገር አለ። የመጽሐፍ ቅዱስ ነገር በመስጠት ውስጥ የምንቀበለው ነገር፣ ባለመስጠት ውስጥ ማንቀበል። ስለዚህ በረከት ይበልጣል ማለት ነው። በረከት የምንቀበልበት መንገድ ነው አስራት። ስለዚህ አስራት ምንድነው? አንደኛ እግዚአብሔር የምናከብርበት። ያዕቆብ እንደዚህ ያለ ዘፍጥረት 28 ቁጥር 20 ላይ በዚህ መንገድ ብሄድና እግዚአብሔር ጤና ቢሰጠኝ፣ በመንገድ ቢጠብቀኝ፣ ቤት ቢሰጠኝ፣ ደግሞ የሚያስፈልገኝ ነገር ቢያበላኝ ይህን ሐውልት አቆምለታለሁ፣ ከማገኘው ከ10 1 እጅ ለእግዚአብሔር እሰጣለሁ። እግዚአብሔር ቢረዳኛል። እግዚአብሔር የምናከብርበት ብዙ የተረዳናለን፣ እዚህ ብዙ የታገዝናለን፣ ብዙ ማንሰራ ማለት በፊት አባቴ ሶርያዊ ነበር በል ይላል ዘዳግም 6 ላይ። አንተማ ወደ እግዚአብሔር ቤት መቅደስ ስትመጣ አስራትን ሰግደህ ነው መስጠት ያለብህ። አባቴ ሶርያዊ ነበር፣ አባቴ ተቅበዝባዥ ነበር፣ ቤት አልነበር፣ እየሰገድክ ነው መስጠት ያለብህ። በጣም አመስግነን ተሻምተን ነው መስጠት ያለብን። በፊት ምን ለምን ነበር? ምን ጠይቅ እኮ እስቲ ታክሲ ያለሽ ምን ነበርን እኮ እስቲ ስጠይ እባክህ ዝርዝራለች ምን ሰዎች ነበርን። አሁን ሰርተን የምንቀበል ፔሮል ስማችን ተመዝግበው ደሞዝ የምንቀበል ኪሳችን ገንዘብ ያለ ሰዎች ከሆነ መዝራት አለብን። እግዚአብሔር የሰጠን እንድንዘራው ነው። በመዝራት ውስጥ በረከት አለ። እየበላ እንዳንኖር ማለት ነው። እግዚአብሔር እንጀራ ይሰጠናል። ሊሰራ የማይወድ አይብላ አለ ጳውሎስ። ሁለት አይነት የማግኛ መንገዶች አሉ። አንደኛው መስራት ነው፣ አንደኛው መስጠት ነው። በመስራት ውስጥ ጤንነት ያስፈልጋል፣ ሞገስ ያስፈልጋል፣ ጥበብ ያስፈልጋል። የእግዚአብሔር ናቸው። በመስጠት ውስጥ ደግሞ ታማኝነት ያስፈልጋል። ታማኝነት ማለት የእግዚአብሔር ነው። የምንሰጠው እኮ እኛ ሸር ሆነን አይደለም እኮ። እኔ 100 ብር ለዳጊ ሰጥቼው 10 ለፓስተር ሰጠኝ ወይ ለይመኑ 10 ስጠኝ ብለው 10 ብር ቢሰጠው ዳጊ በጣም አመሰግናለሁ አይልም እኮ። ታማኝ ነው ነው የሚለው። እኔ ነኝ አስተዋልኩት። እግዚአብሔር ሰጠንና 10,000 ሰጠንና በሉ 1,000 እኔ ነው እግዚአብሔር ራሱ እኮ ይሄው መልሽ። ታማኝነታችን መስጠት የታማኝነት መለኪያ እንጂ ይሰጭ ሞነቻ ስንሰጥ በምንስት በልግስና። ስለዚህ መስጠት በታማኝነት በልግስናና በትክክለኛ ቦታ እንስጥ። የማይገባ ቦታ እንዳንሰጥ። መስዋዕት የሚሆነው ብዙ ሰዎች ያልሆነ ቦታ እየሰጠን ተቸግረን፣ አስራታችን መንገድ ላይ ሲያረስ ያየው ሰውዬ ቸርች ልንሰጥ የነበረው አስራት እየሰጠን እግዚአብሔር የሚቆጥረን እየመሰለ ኧረ አገልጋይ ነው እያለ የአገልጋይ ኪስ ውስጥ እየከተትን ብዙ ጊዜ ላዋለ መባቃ ውስጥ የምንከተው 1 ብር ነው። የሆነ የአገልጋይ ኪስ ውስጥ የምንከተው ደግሞ 1,000 ብር ነው። በጣም አቀያይረናል። ለእግዚአብሔር ነው አስራት የሚሰጠው፣ ለእግዚአብሔር ነው። ለእግዚአብሔር ለቤተ ክርስቲያን ነው። ቤተ ክርስቲያን ደግሞ እንደሚገባ አድርጋ ለሌዊ ትሰጣለች። ለሌዊ የሚሰጠው ማለት ቤተ ክርስቲያን፣ እኛ አይደለም የምንሰጠው። እኛ የምንሰጠው ለቤተ ክርስቲያን እንደሆነ እዚህ ክፍል ላይ እናያለን። ሶስተኛ አስራት ምንድነው የምናገኝበት ስንል የምንታዘዝበት ነው። አብርሃም እዚህ ክፍል ላይ 2 ነገር ነው የመጣው። የሶዶም ንጉስ መጣው። ለሱ የሶዶም ንጉስ መጥቷል። ደግሞ መልከጼዴቅ መጥቷል። መልከጼዴቅ ማለት የጽድቅ ንጉስ ማለት ነው። የሳሌም ንጉስ የኢየሩሳሌም ንጉስ መጣ። ይሄ ንጉስ ሰው ነው። ንጉሱ መጥቷል። ደግሞ የሶዶም ንጉስ መጣ። የሶዶም ንጉስ የመጣው ውሰድ ከብቶች ገንዘብ እንካ የሚል ነው የሶዶም ንጉስ። ይሄ ደግሞ አምጣ አስራት አምጣ 10 የሚል ነው። አብርሃም መረጠ። መታዘዝ ማለት ምርጫ ማለት ነው። መንገዳችን ይመጣል። አምጡ ይለን ይመጣል፣ እንኩ ይለን ይመጣል። ካገኘነው ላይ ለማንም በፍጹም የጫማ ማሰሪያ መዘብዘቢያ ነው ምናምን እንደው ማማሪያ በጣም ነው የሚያስቀው። የጫማ ፈትል መዘብዘቢያ እንኳን ካንተ አልወስድም፣ የረዳኝ እግዚአብሔር ነው። እጄ ወደ እግዚአብሔር አንስቻለሁ፣ ባረኩት እንዳትል በኋላ ይቅርብኝ፣ አንተ ለእግዚአብሔር ሰጣለሁ አለ። አልቀበልም ብሎ ለእግዚአብሔር ሰጣለሁ አለ። መታዘዝ ይጠይቃል። ትልቅ ጭካኔ ነው። እግዚአብሔር ሰርቃችሁ እንዳይልም ማለት ነው። በጣም የሚገርመኝ ጥቅስ አለ። ምሳሌ ምዕራፍ 6 ቁጥር 30 ላይ ምሳሌ ምዕራፍ 6 ቁጥር 30 እና 31 ላይ ሌባ ለነፍሱ ርቦት ቢሰርቅ ሰው አይንቀውም ይላል። ርቦት ነው ምን ያርግ እንግዲህ በቃ ሊበላ ነው ብሎ ሰው አይንቀውም። ቢያዝ 7 እጥፍ ያስከፍሉታል፣ ያለው ሁሉ ይወስዱበታል አለ። ስለዚህ እኛ እየሰረቅን ነው ማለት ነው። እግዚአብሔር ሲይዘን አይራራልንም። የቤት ኪራይ ጎሎባት ነው አይለም። እግዚአብሔር በቃ ተቸግራን በፍጹም አይለም። እጥፍ እንቀበላለን። ስለዚህ ዛሬ ለጌታ መስጠት ይሁንልን። አስራቶቻችን ለጌታ መስጠት ትእዛዝ ነው። አስራት ስጡ። ጌታ ኢየሱስ ምን አለ? ጳውሎስ ኤፌሶን አገለገለና ሐዋርያት ሥራ ምዕራፍ 20 ላይ መጨረሻ ላይ ሲሰናበታቸው የማንንም ልብስ የማንንም ወርቅ የማንንም ብር አልወሰድኩም፣ በገዛ እጆቼ ለእኔ ብቻ ሳይሆን ለሌላው ታርፌያለሁ። ስንሰራ እንዳልኳቸው እንበላለን፣ ስንዘራ ግን ለሌላው መኖሪያ ምክንያት ይሆናል፣ እንባረካለን። ለእኔም ሳይሆን ከኔ ጋር ለሆኑትም በገዛ እጆቼ እየሰራው ያሳዩአችሁ ምሳሌ ጌታ ኢየሱስ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው ብሏል። ብፅዕና ያለው መስጠት ውስጥ ነው። ለካ መቀበል ውስጥ አለ። የሚቀበል ሰው ከታች ነው፣ የሚሰጥ ከላይ ነው። ብፅዕና በመስጠት ውስጥ ነው ብሎ ተናግሯልና እሱ ምሳሌ ላሳያችሁ ብዬ ነው። እየደከምኩ አልተመኘውም፣ ልብስ አልተመኘውም፣ ጫማ አልተመኘውም፣ መስጠትን ላስተምራችሁ የጌታ ትእዛዝ ነው። ጌታ ራሱ ነው ያለው ከሚቀበል ይልቅ የሚሰጥ ብፁዕ ነው አለ። ዕብራውያን 13 ላይ ዋኖቻችሁን አስቧቸዋል።
ብዙ ጊዜ የምናስበውኛ አገልጋይ እናስባለን። ክፍሉ የሚለው ግን አገልጋዮቻችሁን አስቡ፣ የሚያገለግሉን አስቡ። ስለዚህ የት ነው የምንሰጠው? የት ነው የምንሰጠው? አስራት እንዴት ነው የምንሰጠው? አስራት የእግዚአብሔር ነው ከተባባልን፣ የአስራት ዓላማ ከገባን፣ አስራት በቤተ መቅደስ ለሚያገለግሉ ምግብ እንዲሆን ነው። አስራት በቤተ ክርስቲያን ውስጥ ህብረት እንዲደረግ ነው። ቤተ ክርስቲያን የህብረት ተልዕኮ አላት። እንድንሰብስባ በጋራ ህብረት እንድናደርግ መንፈሳዊ ነገር እንድንጠቀም የምታደርገን በምታገኘው አስራት ነው። ቤተክርስቲያን ይሄ ብቻ አይደለም፣ ለድሆች ወንጌል ላልደረሳቸው ደግሞ ወንጌል ይዛበት የምትሄድ ነው። አስራት ተቀብላ ቤተክርስቲያን 3 ዓላማ አላት። አገልጋዮቿን ትመግብበታለች፣ የእግዚአብሔር ስርዓት ነው። እንደገና ደግሞ ህብረት ታደርግበታለች፣ የህብረት አስራት አለ። እንደገና ለድሆች የሚሰጥ ደግሞ ወደ ውጭ ወጣ ታገለግልበታለች። ስለዚህ አስራታችን በዚህ ዓላማ ነው የምንሰጠው። አስራታችንን በሰንበት ቀን ሰርተን አይደለም። ይሁዳ ሰንበቴውን ኢየሱስ ሰንበታችን ኢየሱስ ነው። ኢየሱስን ሸጠን የምናገኘው ገንዘብ ቤተ መቅደስ አይገባም። በኢየሱስ ይታረፍበታል። ሌሎችና አሳፋኞች በኢየሱስ አይነገድበትም። ኢየሱስን ሸጠውና ራሱን አጣ ይሁዳ በሰንበት እንዳንሰራ። ኢየሱስን ሸጠን የምናመጣው ገንዘብ ቤተክርስቲያንን በረከት አይሆናት፣ መርገም ነው የሚሆነው። ስለዚህ ስራዎቻችን እግዚአብሔር በሚሰጠን ጤንነት፣ እግዚአብሔር በሚሰጠን ሞገስ ደግሞ ጥበብን ተቀብለን መስራት ይሆንልን። ደግሞ በታማኝነት የምንሰጥበት ጸጋ እግዚአብሔር ያብዛልን። አስራት የእግዚአብሔር ነው። አስራት የአገልጋይ አይደለም። አስራት የችግረኛ አይደለም። አስራት የእኛም አይደለም። ዘዳግም 26 ላይ እናነበዋለን። መጨረሻ ዘዳግም ምዕራፍ 26 ቁጥር 10 ላይ እናነበዋልና እንጨርሳለን። ስለዚህ አስራቶቻችን የት እንስጥ? የት ነው አስራት የምንሰጠው? እየተገለገለን ያለንበት ቦታ። እዚህ የአስራት ዓላማ ምንድን ነው አለ? የሚያገለግል በቤተ መቅደስ የሚያገለግል ሌዋዊ ያለ። ስለዚህ ለምንገለገልበት ነው የምንሰጠው። የምንገለገልበት የሚያገለግለን አገልጋይ ያለበት ቦታ እዚህ እየተገለገልን ሌላ ቦታ አንሰጠው፣ የምንገለገልበት ቦታ። ሌላ አስራቴን የት ነው የምንሰጠው? ትክክለኛ ቦታው የት ነው ስንል ህብረት የምናደርግበት ቦታ። አስራት ለህብረት ነው። በጋራ ብሉት። ምንም ሩቅ ቢሆን ህብረት የምታደርጉበት ቦታ ነውና የተቀመጣችሁበት ቦታ። አስራት የተቀመጠበት ቦታ ነው የምንሰጠው። ብዙ ጊዜ እዚህ ተቀምጠን አስራት የምንሰጥ ያልተቀመጠበት የሌለንበት ቦታ ነው። እግዚአብሔርን አስራት በጋራ የምትደሰቱበትና ከስራችሁ እግዚአብሔርን እያከበራችሁ የምታመሰግኑበት ነው። አስራት ህብረት የምታደርጉበት ቦታ ነው የሚሰጠው። ሌላ አስራት የምታገለግሉበት ቦታ ነው። ይሄ አስራት ለድሆች ነው የሚሆነው። የእጆቻችን ስራ እግዚአብሔር ይባርካል፣ ደስ ይሰኛል። ለድሆች የሚሰጥ ነው። አስራቶቻችን የት እንስጥ? የምንገለግልበት ቦታ፣ ህብረት የምናደርግበት ቦታ፣ የምናገለግልበት ቦታ። እዚህ የለን እዚህ ነው የምናገለግለው፣ እዚህ ነው የምናገለግለው፣ እዚህ ነው የምንሰራው፣ እዚህ ነው የምንሰብከው። አስራት ግን የምንልከው ሌላ ቦታ ነው። ስለዚህ ትክክለኛ ቦታ ፍሬ የሚያፈራ የጽድቃቸውን ፍሬ ያሳድጋል የተባለው ዘሩን በትክክለኛ ቦታ መዝራታችን እርግጠኛ እንሆን። አስራትን እንደ አስራት እግዚአብሔር መስዋዕት አድርጎ የሚቀበለው ለሱ ስንለይለት ነው። በትክክለኛ መንገድ ስናመጣው ነው። ለቤተ ክርስቲያን መስጠት ይሉልን። የምንገለገልበት ስፍራ፣ ህብረት የምናደርግበት ስፍራና የምናገለግልበት ስፍራ መሆኑን እርግጠኞች እንሆን። ያን ጊዜ እግዚአብሔር ይባርከናል። ያን ጊዜ እግዚአብሔር በእኛ ይከብራል። ያን ጊዜ እግዚአብሔር መታዛችን አይቶ ይባርከናል ማለት ነው። ዘዳግም 26 ከቁጥር 10 እስከ 15 አንብበን እንጨርሳለን። ዘዳግም ምዕራፍ 26 ከቁጥር 10 ጀምሮ ካወጣችሁ በጌታ ቤት ማነባው እንደዚህ ይላል። አሁንም እነሆ አቤቱ አንተ የሰጠኸኝን የምድሪቱን ፍሬ በኩራት አቅርቤያለሁ። አንተም በአምላክህ በእግዚአብሔር ፊት አኑረው፣ በአምላክህም በእግዚአብሔር ፊት አኑረው፣ በአምላክህ በእግዚአብሔር ፊት ስገድ። አሁን በኩራትና ፍሬ ካገኘ በኋላ የት ነው የምታነረው? በእግዚአብሔር ፊት ነው የምታነረው። እግዚአብሔር የት ነው የምታገኘው? የት ነው የምታገኘው? በቤተ ክርስቲያን በኩል ለእግዚአብሔር የተቀደሰ የሚሆነው። አብርሃም አስራትን አወጣው ብሎ ለልዑል እግዚአብሔር ነው የሰጠውት አለ። የሰጠው ግን መልከጼዴቅ ነው የሚባል ለልዑል እግዚአብሔር ካህን ነው። ለእግዚአብሔር መቀደስ ማለት ለእግዚአብሔር መስጠት ማለት ለእግዚአብሔር የሚሆነው የቱ ጋር ነው ማለት ነው? ቤተ ክርስቲያን አንተ ስንሰጥ ነው። አብርሃም የቤተ ክርስቲያን ምሳሌ ነው። ለቤተ ክርስቲያን ስንሰጥ ያኔ ትክክለኛ ቦታ ለእግዚአብሔር እየሰጠን ነው ማለት ነው። አንተን በእግዚአብሔር ፊት አኑረው ይላል። ከዛ ስገድ። ከዛ በጣም ማመስገን አለብን ማለት ነው። እግዚአብሔር አመሰግንሃለሁ መስጠት ቻልኩኝ ብለን ማለት መስጠት እድል ስለሆነ አንዳንድ ጊዜ መስጠት ማንችል እግዚአብሔር መስጠት በቃ የሚያመልጠን ጊዜ አለ። አንድ ጊዜ አገኘሁ የሚባል አገልጋይ የሆነ ቸርች ሲገባ ቶሎ ውሰዱኝ ይላል። ገና ነው እባክህ ገና እኔማ መባ እየሰበሰብን ትደርሳለህ እኮ ላይ በደብል ዋናው እሱ አይደል ያለ። በጣም ይገርም። ዋናው እኮ እሱ እንዳያመልጠኝ ትንሽ ነገር ጨበጠሮት እንዳያመልጠኝ ነው መስጠት አለብኝ ይላል። መስጠት በዚህ ልክ ነው የምንባረክበት፣ እግዚአብሔር የምናከብርበት፣ ለእግዚአብሔር ያለንን ፍቅር። እግዚአብሔር ቀዳሚ አንተ አንደኛ ነህ፣ ከኔ ቀዳዳ አንተ ትበልጥብኛለህ፣ ጤና የሰጠኝ አንተ ነህ፣ አምላኬ አንተ ነህ ብለን በደስታ ሰግደን ማለት ነው እግዚአብሔርን አክብረን መስጠት ቻልኩኝ ብለን ምንሰጠው ስርዓት ነው በቤተክርስቲያን ውስጥ ምንፈጽመው። ሌቦች እንዳንሆን
ዛሬ በቃ መሰብሰብ አለብን ማለት ነው። እስከዛሬ ያልሰጠነው አጠራቅመን በየዓመቱ ነው የሚሰጠው። ስለዚህ ግዞት እንዳንሄድ ማለት ነው። ግዞት እንዳንሄድ እስራኤላውያን 70 ዓመት የሄዱት በሰንበት ባለማረፋቸውና በመስራት። ስለዚህ ኢየሱስ በሌለበት ኢየሱስ በማይከብርበት ገንዘብ ኪሳችን ብናስገባ ከዛ ሰይጣን ቀጥሮ ኢየሱስን ከወሰደ ገመድ ነው የሚያቀብለን፣ እኛን ነው የሚወስደን፣ እኛን ነው የሚያሳጣን። ስለዚህ 7 እጥፍ ይከፍላል ሌባው ሲያዝ አለ። ስለዚህ እንዳንያዝ ማለት ነው። 7 እጥፍ እንዳንከፍል ያለን ሁሉ እንዳይወሰድ ማለት ነው። 10% አስቀርተን 100ን እንዳናስወስደው ዛሬ መንቃት መጠንቀቅ ይሁንልን። አምላክ ፊት አኑሮ ስገድልና አንተም በመካከለም ያለ ሌዋዊና መጻተኛ አምላክ እግዚአብሔር ለአንተና ለቤት በሰጠው ቸርነት ሁሉ ደስ ይበላችሁ። አስራት እየሰጠ ደስ መስጠት ዋው እግዚአብሔር ይመስገን እያለን መውጣት ማለት ነው። እንደ ካንጋሮ እጃችን እንዳያጠር ኪሳችን በቃ ዘለን መግባት አለብን። ዘገን እያደረግን እንደሰ አስራት በምታወጣው በ3ኛው ዓመት የፍሬን ሁሉ አስራት አውጥተህ በፈጸም ጊዜ በአገር ደጅ ውስጥ ይበሉ ዘንድ ይጠጉም ዘንድ ለሌዋዊው ለመጻተኛውም ለዳደጉም ለበልቲቱም ስጣቸው። በአምላክ በእግዚአብሔር ፊት እንዲበል የተቀደሰውን ነገር ከቤቴ ወስጄ ለሌዋዊው ለመጻተኛውም ለዳደጉም ለበልቲቱም እንዳዘዝከኝ ትእዛዝ ሁሉ ሰጥቻለሁ። ትእዛዝንም ምንም አላፈረስኩም። ትእዛዝ ነው ለካ አላፈረስኩም አልረሳውም። በሐዘኔ ጊዜ እኔ ከእርሱ አልበላሁም። በሐዘኔ ጊዜ ከአስራቱ አልበላሁም። በሐዘን ጊዜ የሐዘን ንፍሮ እነግስበታል። ማስራታችሁ ማለት ነው። እግዚአብሔር ይጠይቀናል። ስላዘናችሁ አይደለም። የሐዘን ጊዜ አልበላሁትም ታዝቻለሁ። ስለዚህ አለመታዘዝ ነው። በጣም ባዘንን ጊዜ ጥቁር ስለገዛንበት አስራታችን ለቤተሰብ መስጠት ትተን እግዚአብሔር አልታዘዛችሁ ይላል። ስለዚህ አልበላሁትም በሐዘኔ ጊዜ ይላል። ለርኩሰነቴም ከእርሱ አላወጣውም፣ ለሌላም ጉዳይ አላወጣሁትም። ከእርሱም አንዳች ለሞተ ሰው አልሰጠውም። የአምላኬን የእግዚአብሔር ቃል ሰምቻለሁ፣ ያዘዝክኝን ሁሉ አድርጌያለሁ። ከቅዱስ ማደሪያዬ ከሰማይ ጎብኝ፣ ሕዝብንም እስራኤል ለአባቶቻችን እንደማልክላቸው የሰጠኝን ወተትና ማር የምታፈሰውን አገር ባርክ። እግዚአብሔር እኛን የሚባርከን አስራቱን በታማኝነት ወደ ጎተራው ወደ ቤቱ ስናስገባ ነው። ስለዚህ ለተቸገረ እንዳንሰጥ አስራታችን የፍቅር ስጦታ እንሰጣለን፣ ሌላ እንሰጣለን። 10 የማን ነው? የእግዚአብሔር። የኛ አይደለም። ማኔጅ አናደርግበትም። በ90 ነው ማኔጅ የምናደርገው። ይሄኛው ለተቸገረ፣ ይሄኛው ለቤት ኪራይ፣ ይሄኛው ሀዘን ሲገጥመኝ፣ ይሄኛው ጡረታ ስወጣ ብለን ማኔጅ የምናደርገው የትኛው ነው? 90 ነው። 10 የኛ አይደለም። ማኔጅ አናደርግበት። በቃ እና ፕሮግራም ውስጥ አንከተው። ስለዚህ እንደገና ደግሞ ከ90 ውስጥ ምን እናደርጋለን? ለእግዚአብሔር የምንሰጠው ነው እንዳልኩ ያ እግዚአብሔር ነው። በፈቃዳችን ደግሞ ለእግዚአብሔር የምንሰጠው ብለን ነው ከ90 ላይ ደግሞ እናወጣለን ማለታችን ነው። ስለዚህ አስራት ለማን ነው? ለእግዚአብሔር የተቀደሰ ነው። አስራት ለሌዊ መብል እንዲሆን የሚሰጥ ነው። አስራት በቤተክርስቲያን ህብረት የምናደርግበት ነው። አስራት ቤተክርስቲያን እንድታገለግል ድሆች ጋር እንድትደርስ የምንረዳበት ነው። ወንጌል እንዲሮጥ የምናደርግበት ነው። አስራታችንን በታማኝነት በምንገለገልበት ቦታ ህብረት በምናደርግበትና ደግሞ እኛም በምናገለግልበት ቦታ መስጠት ይሆንልን። እግዚአብሔር የእጆቻችን የምንዘራውን ፍሬ ይባርካል፣ ያበዛልናል። እግዚአብሔር ይመስገን።